ከመጻሕፍት ገጾች በአራጣ የተያዘ ጭን ደራሲ ዮፍታሔ ካሳ ተራኪ ታምራት ሙልጌታ ከመጻሕፍት ገጾች ታምሩ በተሰጠው ቀጠሮ መሰረት ልክ ከጠዋቱ 2 ሰዓት ሲል ነበር ከአራጣ በዳሪው መኖሪያ ቪላ ደረሰው። ከደጃፉ ደርሶ በሩን እንዳንኳኳ የሰው ተራራ የሚባል ወጠምሻ በሩን ከፍቶ አፈጠጠበት። አራጣ ብድር ወስደው ያልከፈሉ ሰዎችን አሳቻ ቦታ ጠብቀው አይሆኑ ከሚያደርጉ የአራጣ በዳሪው ቅልብ ወጠምሻዎች አንዱ መሆን አለበት ብሎ ሲያስብ በሰውነቱ ውስጥ ሽብር ተንሰራፋ። ወጠምሻው ከላይ እስከ ታች ገረመመው። ከገረመመው በኋላ ማነው ስምህ ብሎ አንባረቀበት። ታምሩ አለ በሰለለ የተበዳሪ ድምፅ። አጅሬ እንኳን ደህና መጣ። ይህንን ለንቋሳ ገላህን በቡጢ የምበሳበት ቀን ሩቅ አይመስለኝም አለው። ወጠምሻው እጁን ቡጢ እንደሚሰነዝር ሰው እየቃጣ ታምሩ ወደ ኋላ ሸሸት ብሎ ቆመ። በዓይኑ ቂጥ በንቀት እያየው አራጣ በዳሪው ወደሚቀመጥበት ክፍል እየመራ ወሰደው። ታምሩ ለአራጣ በዳሪው የሚያቀርበውን የልመና ቃላትና ምክንያት እያጠና እንቅልፍ ሳይወስደው ነበር ያደረው። አሁንም ቃላቱን ደጋግሞ በውስጡ እያመነዠገ ወደ አራጣ በዳሪው የሚወስደውን ወጠምሻ መከተል ጀመረ። ይኸውልህ ጌታዬ፣ ከውጭ ያዘዝኳቸው ንብረቶች በአንድ ወር ጊዜ ውስጥ ስለሚገቡ ተጨማሪ 1 ወር ብቻ ስጠኝ ብለው ያሳምኑ። ጭንቅ ጥብብ ባለው በአራጣ የወሰደውን ገንዘብ እንዲመልስ ለሁለተኛ ጊዜ የተሰጠው ቀጠሮ ነው የዛሬው። ሊከፍል ግን አልቻለም። በ600,000 ብር ዕዳ ባህር ውስጥ ተዘፍቋል። የአራጣ ወለዱን ሳይጨምር ወለዱ ሲጨመርበት ቤትና መኪናውን ሽጦ እንኳን ሊከፍል አይችልም። አራጣ በዳሪው ከፍራሽ ላይ ተቀምጦ ጫቱን በጠዋት ያሻምዳል። ታምሩን ያላየ መስሎ አቀርቅሮ መቃሙን ቀጠለ። ታምሩ ከበር ላይ ተገፍትሮ የአራጣ በዳሪውን ተቀመጥ የሚል ትዕዛዝ መጠባበቅ ጀመረ። አራጣ በዳሪው ግን ያስተዋለው አይመስልም። አራጣ በዳሪውን አሻግሮ ተመለከተው። በግራ ጉንጩ የወጠረው ጫት ጉንጩን ቀዶ ሊወጣ ጥቂት ቀርቶታል። የድመት የሚመስሉ ትንንሽ አይኖቹ የመሰሪነት ማብሰሪያ የጨለማ ቀንዲሎች ናቸው። ምን አለ በጉንጩ የወጠረው ጫት ጉንጩን በትርፎ በወጣ። በሆዱ ተመኘ ታምሩ። ሰይጣን ስጋ በለበሰ ፍጡር ይመሰል ከተባለ በዚያ አራጣ በዳሪ መሆን አለበት። ስንቱን ይሆን እንደኔ አሳቆ በመረቡ ውስጥ የጣለው አሳማ እያለ ድምፁን ሳያሰማ በውስጡ መሳደቡን ቀጠለ። እንደ ቀል የጀመረው የአራጣ ብድር
እንዴት አድርጎ አዘቅት ውስጥ እንደከተተው ማመን ያቅተዋል። መጀመሪያ ላይ አራጣ አበዳሪውን በሰው ተዋውቆት ሲግባቡ ጓደኛ ሆኑ። መጀመሪያ በጓደኝነት በሚል ገንዘብ እየሰጠ አለማመደው። ከዚያ በትንሽ ወለድ ብዙ ብር፣ በመጨረሻ ብዙ ብር በትልቅ ወለድ። አሁን በሞትና በሕይወት መካከል ቆሟል። አለ አራጣ አበዳሪው ራሰ በራውን እያሻሸ። የታምሩ ጆሮዎች የሚለውን ለመስማት አቆበቆቡ። ብድሩን መክፈል አልቻልክም፣ ቀን ይራዘምልኝ ልትለኝ ነው አይደል የመጣኸው? ብሎ አራጣ አበዳሪው አፈጠጠበት። ታምሩ አማራጭ በማጣት አንገቱን ባውንታ ላይታች ነቀነቀው። አራጣ አበዳሪው 1 ወር ከጨመረለት ትንሽ አቅሙን አገግሞ ሊከፍለው እንደሚችል ተስፋ አድርጓል። አላራዝምም፣ ብርን በ3 ቀን ውስጥ ካልመለስክልኝ እኔ ጋር ያሉ ንብረቶች በሙሉ እወርሳቸዋለሁ። በሰጠኸኝ ደረቅ ቼክ ክስ መሰርትብሃለሁ። ያም አልበቃ ካለን ልጅህንና ሚስትህን በጥይት እንዳኋልሃለን። አሁን ውጣ አለ አራጣ አበዳሪው በጭካኔ ዓይኑን እያጉረጠረጠ። ጌታዬ 3 ቀን ምን አላት? ታምሩ ተንተባተበ። በቃ ውጣ አለ አራጣ አበዳሪው በድጋሚ። ታምሩ ሰማዩ የተደፋበት መሰለው። በተከበረበት ከተማ መዋረዱ ሳያንሰው ቤተሰቡን ለአደጋ ማጋለጡ ይህ ነው የማይባል ሽብር በሠራ ከላቱ ለቀቀበት። የአራጣ አበዳሪውን የጭካኔ በትር በጭምጭምታ ደረጃ ሰምቶታል። የጉልበት ሎሚያቸው የፈረጠ፣ ዓይናቸው ባልታወቁ ሰዎች የፈሰሰ፣ የመራቢያ አካላቸው የተሰለበ፣ ለጆሮ የሚቀፍ ብዙ ታሪኮች። ታምሩ በተስፋ መቁረጥ ወደ መውጫ በሩ ፊቱን አዙሮ መራመድ ሲጀምር የአራጣ አበዳሪው ድምጾች መሰማት ጀመሩ። ካልሆነ አንድ አማራጭ እሰጥሃለሁ። ታምሩ ፊቱ በተስፋ ተሞልቶ ዞረ። አማራጩ ምንድነው? ሚስትህን ለ4 ወር በመያዣነት እንደ ሚስትነት እንድታገለግለኝ ትሰጠኛለህ አለ አራጣ አበዳሪው ቀና ብሎ ሳያየው ጫቱን እየቀነጠሰ። ምን አለ ታምሩ በከፍተኛ ድንጋጤ ተመትቶ። አልገባኝም ጌታዬ፣ አልገባኝም አለ። ከየት መጣ ያላለው ንዴት ሰውነቱን እያሞቀው። ቀላል ነው። ለሚስትህ አራጣ ብድር መውሰድህን ትነግራታለህ። መክፈል አቃተኝ ትላታለህ። ምን እናድርግ ስትልህ አራጣ አበዳሪው ለ4 ወር ሚስትህን አበድረኝ ብሎኛል ትላታለህ። ሚስትህ ጥሩ ሚስት ሆና ካስደሰተችኝ ብድርህ ይሰረዛል። በቃ አለ አራጣ አበዳሪው አንድ ተራ ነገር እንደሚያወራ ሁሉ። እንዴት ሊሆን ይችላል? እንዴት? ታምሩ አራጣ አበዳሪው እየቀለደ እንደሚሆን ጠርጥሯል። እንዴት ሊሆን አይችልም? እንደውም ስለተከራከርከኝ ሚስትህን ለ5 ወር ካላበደርከኝ በስተቀር አልስማማም።
አለ አራጣ አበዳሪው ትከሻውን እየሰበቀ። ታምሩ የአራጣ አበዳሪውን ጤንነት ተጠራጠረ። አዎ ኮፈፌነት ያለፈ እብደትነት ሳይኖርበት አይቀርም። ይሄ እብደት መሆን አለበት። እብደት እንደውም 6 ወር ካልሆነ አልስማማም። ውጣልኝ። አሁን በ3 ቀን ውስጥ ውሳኔን ካላሳወቅከኝ ያበቃልሃል አለ አራጣ አበዳሪ መዳፎቹን ባለቀ ደቀቀ እየመታ። ታምሩ ቤቱን ለቆ ለመውጣት ተጣደፈ። ይሄ ቀልድ አይደለም። ባልኩት ካልተስማማ በየቀኑ ሕይወትህን እየበላን እንጨርሰዋለን። የአራጣ አበዳሪው ንግግር ከጀርባው ተከተለው። ታምሩ ቤቱን ለቆ ወጣ። ንዴትና መገረም፣ መቀጣትና መበለጥ ተፈራርቀው እየተሰሙት አንድ ቀን አለፈ። ሁለተኛ ቀን ቅዳሜ ዕለት እኩለ ቀን ላይ ታምሩ ከሳሎን ቁጭ ብሏል። ሚስቱ ከሶፋው ላይ ተቀምጣለች። በባሏ የሰሞኑ ሁኔታ ግራ ተጋብታ በትካዜ መሬቱን እያየች። ቀይ ናት፣ የምድጃ ላይ ፍም መሰለች፣ ብስል ቀይ። መጀመሪያ በፍቅር ሲወድቅላት የነበራት ውበት አሁንም አብሯት ነው። 2 ልጆች ከወለደች በኋላ እንኳን ሸንቃጣ ሰውነቷ አልተፈታም። በረንዳው ላይ ሲጫወቱ ከነበሩ ልጆቿ አቅጣጫ ጩኸት ሲሰማ በሩን በርግዶ ወጣ። ትንሿ የ7 ዓመት ልጅ ግንባሯን ይዛ ከወለሉ ላይ ተዘረራለች። የሚያደርገውን ሳያውቅ እየጮኸ ወደ ልጁ ሄዶ አነሳት። ግንባሯን የያዘችበትን እጇን ሲያላቅቀው ቀጭን ደም ፊቷን እየገመሰ ወረደ። ማረቡን አውጥቶ ግንባሯን እየተመተመ ደሙን ለማቆም ያደረገው ጥረት ተሳካለት። ቁስሏ ለክፉ የሚሰጥ አልነበረም። ምን ሆነሽ ነው አላት። ድንጋይ ግንባሬን መታኝ አለች ትንሿ ልጅ በዛግ በታፈነ ድምፅ። ከየት አቅጣጫ እንደተወረወረ እየጠቆመችው። አንድ ጥቁር ነገር በአጥሩ ላይ ሲያልፍ አይቼ ነበረ። ወዲያው የሙቲ ግንባር ተመታ አለች ትልቋ ልጁ። ሚስቱ ግራ ተጋብታ ፈዛ ትመለከተዋለች። ሞባይል ስልኩ ጠራ። ትንሿ ልጁን ወደ ሚስቱ አስተላልፎ ስልኩን አነሳው። ብሩን አዘጋጀ አለው አንድ ድምፅ። ከየት አባቴ አምጥቼ አለ ታምሩ በፍርሃት እንደተዋጠ። የሚስትህን ብድርስ በተመለከተስ እንዴት ሊሆን ይችላል? ለምንድን ነው የምትቀልዱብኝ? ታምሩ በንዴት ተሞልቶ ጠየቀ። ምርጫው ያንተ ነው። የምንፈልገውን ከማድረግ የሚያግደን ምንም ነገር የለም። አንተን ለማንቃት ያክል ከልጅ ግንባር ቀይ ቀለም እንዲወጣ አድርገናል። በነገራችን ላይ ከሁለቱ ልጆች ቀድመን የትኛዋን እንዳጨርሰው አንባረቀ ታምሩ። እሺ የመጀመሪያዋ ልጅ ቅድሚያ ትያዛለች። ነገ 11 ሰዓት ላይ ደሟን በላስቲክ ቀርተን እንድትጠጣው እናምጣ። ታምሩ አጥወለወለው። ስልኩን ደዋዩ ሰውዬ ላይ ዘጋበት። ዥዋ ብሎ በቁመቱ ወደቀ።
ማሜ! ሚስቱ ጩኸቷን ለቀቀችው። በንጋታው እሁድ ታምሩ ሲነቃ ራሱን መኝታ ቤት አልጋ ላይ አገኘው። ልጆቼስ ከአልጋው ላይ ዘሎ እየተነሳ ጮኸ። ሚስቱና ሁለቱ ልጆቹን እመኝታ ክፍል ውስጥ ተቀምጠው ሲያያቸው ነፍሱ መፈሳለች። ስንት ሰዓት ነው አላት ሚስቱ። ከጠዋቱ 1 ሰዓት። ፈጠን ብላ መለሰች። በቃ 10 ሰዓት ቀረው አላት በጭንቀት ስሜት ተወጥሮ። ለምኑ አለች ተገርማ። አይ ተንተባተበ። ሚስቱ ሜሮን አተኩራ አየችውና ከተቀመጠችበት ተነሳች። ልጆቿን ሳሎን ቤት እንዲጠብቁ ነግራቸው ወጡ። ታምሮ ምን ሆነሃል? ከኔ ደብቃ የምትጨነቅበት ጉዳይ ካለ ንገረኝ። እስካሁን ዝም ያልኩ ከራሴ ምጣ ብዬ ነው። ንገረኝ አለች በትዕዛዝ በሚመስል ድምፅ። ኧረ ምንም የምጨነቅበት ጉዳይ የለም ለማደባበስ ሞከረ። ሚስቱ ሜሮን ግን በዋዛ የምትበገር ሰው አልሆነችም። ፈጥርቃ ያዘችው። የሆነውን ሁሉ ከመናገር በቀር አማራጭ አልነበረውም። አይኗን ላለማየት አፍሮ እንዳቀረቀረ ታሪኩን አፈረጠው። እና ሰውየው እኔን ለ6 ወር እንድታበድረው ይፈልጋል አለች ድምጿ እንደ በረዶ ቀዝቅዞ። ሊሆን የማይችል ነገር እኮ ነው የሚጠይቁት አለ ታምሩ በንዴት እየነደደ። እና ልጆቻችን አይናችን እያዩ ይሙቱ። ስንት ዓመት የለፋንበት ቤት ንብረት ለንፋስ ንበት ነው? የሀገር መሳቂያ እንሁን? ሜሮን እንባ አይኗን ሞልቶት ተናገረች። ታምሩ ተስፋ በማጣት ተመለከታት። የልጆችን ሕይወት የሚያድንልኝ ከሆነ ምንም ነገር ልሁን። ዛሬውኑ ወስደህ አበድረኝ፣ አሁኑኑ። ታምሩ ሳያስበው ተነስቶ በጥፊያ ጮላት። በሕይወቱ ለመጀመሪያ ጊዜ ነበረ እጁን ያነሳባት። ምታኝ፣ ሽንፈትህን መቋቋም ሲያቅትህ ምታኝ። ግን ምን በደልን? እኔና በልጆች ላይ እንዲህ አይነት መከራ የምታመጣብን? በዓይኖቿ አቁረው የነበሩት የእንባ ዘለላዎች እንደ በሰለ ሎሚ ዱብ እያሉ ከምንጣፉ ላይ ተንጠባጠቡ። ታምሩ ተስፋ መቁረጥ የወለደው እንባ በተራው ፈነቀለው። በቀል መላ ሰውነቱን ወረረው። ግን ምንም ሊያደርገው የሚችለው ነገር አልነበረውም። ካፍታ ቆይታ በኋላ ሜሮን መናገር ጀመረች። ሰውየው ግን እብድ ነው አለች። መሆን አለበት አላት ቀዝቀዝ ብሎ። ለ2 ሰዓት ያህል ተጨቃጨቁ። እሷ ለልጆቿ ደህንነት ስትል፣ እሱ ደግሞ ሽንፈቱን ላለመቀበል፣ ከሁሉ በላይ ደግሞ ፍቅሩን አሳልፈው መስጠት ሞት መስሎ ተሰምቶት አሻፈረኝ አለ። በመጨረሻ ግን ተሸነፈ። ፊቱ በእንባ እየታጠበ ለአራጣ አበዳሪው ሊደውልለት
ስልክ አነሳ። ሃሎ፣ ቀጥል። ተስማምቻለሁ። ጥሩ፣ እንግዲያውስ ውል እናዘጋጃለን። ሚስትህን ለ6 ወር እንዳበደርከኝ የሚገልጽ ውል ከተዋዋልንበት አንድም ቀን ሳላሳልፍ እመልስልሃለሁ። ለሚስት ግን አስጠንቅቀ ነገራት። እኔ ጋር ለ6 ወር ስትቆይ ልክ ላንተ ታደርግ የነበረውን ሁሉ አንድም ሳታጓድል እንድታደርግልኝ እፈልጋለሁ። ካልሆነ ውሉ በሷ ምክንያት እንደፈረሰ ይቆጠራል። ግልጽ ነው? ጥሩ፣ ሚስትህን ይዘህ መጥተህ ርክክብ እንፈጽማለን። በነገራችን ላይ በእኔ በኩል እንደምታውቀው የገባሁትን ውል በመጠበቅ የታመንኩ ነኝ። በአንተ በኩል ክፍተት እንዳይፈጠር ሚስት ውጭ አገር መሄዷን ብትናገር ጥሩ ነው። ስልኩ ተቋረጠ። ውይ በጣም እንድጨክንበት ነው እኮ ግን ያደረከኝ አለች ሜሮን ካራጣ በዳሪው ደረት ላይ እንደተለጠፈች። አንቺም ጥሩ ተቦንሽበት። እንደዚያ ባናደርግ ከጁ ማን ፈልቅቆ ያወጣሽ ነበር ታዲያ? እርግጠኛ ነኝ አእምሮውን በፍርሃት ባንሞላው እሺ ብሎ አይለቅሽም ነበር። አንተ ግን ጨካኝ ነህ። በስልክ ግን ያን ቀን ምን ብላችሁት ነው ራሱን የሳተው? እርሽ እባክሽ ጊዜያችንን ቆጥብ። ለ6 ወር በወለድ የተበደርኩሽ ሚስቴ ነሽ። ነይ ጠጋ በይ ነይ። አራጣ በዳሪው የስሜቱ ግለት አገርሽቶ ትንፋሹ መጋረፍ ጀመረ። ውይ ነፍሴ እስክትወጣ የምወድህ እኮ ለዚህ ነው። ነፍሴን ነው የምታክማት እያለች አራጣ በዳሪው ስር ተነጠፈች። በተኛችበት ስሴ ውስጥ ሱሪዋን ቁልቁል አወለቀች። ጭኖቿን ግራና ቀኝ ከፈተቻቸው። ተራኪ ታምራት ሙልጌታ